ባሴ ድሮ አንዷን የቸርች ልጅ ለማግባት ከገንዘብ ይልቅ የመጽሐፍ ቅዱስን ቃል ጠንቅቆ ማወቅ ወሳኝ ነበር። ወንዱ ሴቷን እንዲህ እያለ ያነጋግራት ነበር። እህቴ የትዳር ጓደኛዬ እንድትሆኚ ልቤ ላይ ከብደሻል ይላታል። እሷም አይ እኔ ባል አልፈልግም ትለዋለች። ዘፍጥረት 2:18 ላይ ሰው ብቻውን ይሆን ዘንድ መልካም አይደለም ይላል እኮ አላነበብሽውም ይሆን ይላታል። እሷም ኮስተር ብላ ቢሆንም አልወድህም ስትለው አንደኛ ዮሐንስ 4:8 እርስ በርሳችን እንዋደድ ፍቅር የሌለው እግዚአብሔርን አያውቅም እንደሚል ዘንግተሽ ነው እንዴ ብሎ ይጠይቃታል። ታዲያ እውነተኛና ታማኝ መሆን እንዴት አውቃለሁ? ማርቆስ 13:31ን ተመልከቺ። ሰማይና ምድር ያልፋሉ ቃሌ ግን አያልፍም ተብሎ ተጽፏል። ግን ቆይ ሌሎች ሴቶች እያሉልህ እኔን ለምን መረጥከኝ? መጽሐፈ ምሳሌ 31 ከቁጥር 29 ላይ ስንመለከተው መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ ይላል። ለዛ ነው። እና ቆይ ምንን ወደህ ነው የቀረብከኝ? እሺ ምንን ወደድከው? መሐሌ ምዕራፍ 4 ቁጥር 7 ላይ ልውሰድሽ። ወዳጄ ወይ ሁለንተናሽ ውብ ነው ነውርም የለብሽም ብሎ በግልጽ አስቀምጦታል ይላታል። አንተ ግን ቆይ ይህን ሁሉ የመጽሐፍ ቅዱስ ቃል እንዴት አወቅ ስትለው ኢያሱ 1:8 ላይ የዚህ ሕግ መጽሐፍ ከአፍህ አይለይ ተብሎ በግልጽ ተጽፏል አላት። ቆይ እሺ ብለህስ ምን ታደርጋለህ አለችው። እሱም እነሆ እሺ ካልሽኝማ ዘፍጥረት 2:24 ላይ እንደተጻፈው ሰው አባትና እናቱን ይተዋል ከሚስቱም ጋር ይጣበቃል እንደሚለው እንጣበቃለን ብሎ ሲመልስላት ልጅት እየተስለመለመች ከዚያ በኋላ እንዴት ነው የሚሆነው ስትለው ኮራ ጀነን ብሎ እንዲህ አላት። ዘፍጥረት 4:1 ላይ እንሂድ፣ እሱም ማንበብ በቂ ነው። አዳምም ሚስቱን ሔዋንን አወቃት የሚለው ቃል በእኛ ይፈጸማል ብሎ መለሰ። ባሼ አወቃት የሚለው ቃል ላይ አ የተባለችውን ፊደል ዘላ አንብበ እኔን ከቸርች እንዳታስባርረኝ። ጸሐፊ ተስፋዬ ኃይለማርያም፣ ተራኪ ኪዳ የገጠር ልጅ ቅዱስ